ሰላም እንዴት ናችሁ? ዛሬ ደግሞ እንደተለመደው ሌላ የቻፕተር ኩዌስችኖችን ይዤላችሁ መጥቻለሁ። በደንብ አድርገን አብራርተን የምንሰራው ነው የሚሆነው። እንድትከታተሉኝ ጋብዛችኋለሁኝ። ከመጀመራችን በፊት ቪዲዮውን ግን ለተለመደው ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። የቴሌግራም ቻናላችንንም በመቀላቀል ሊንኩን አስቀምጬላችኋለሁ። እዛ በመቀላቀል ሌሎች ተጨማሪ መረጃዎችን ማግኘት ትችላላችሁ። እዛም እንድትቀላቀሉ ጋብዛችኋለሁ ማለት ነው። ዛሬ ደግሞ የምናየው ሳይኮሎጂ ቻፕተር 4 ይሆናል ማለት ነው። ሚሞሪ ኤንድ ፎርጌቲንግ የሚለውን ፓርት ጥያቄዎችን ነው የምንሰራው ማለት ነው። ቀጥታ ወደ ቪዲዮ እንግባ። እሺ እና የመጀመሪያው ጥያቄ which one of the following is not the process involved in memory? ሚሞሪ ፕሮሰስ ውስጥ ኢንቮልቭ የማይሆነው የትኛው ነው የሚለው ኤ ኢንኮዲንግ ይላል፣ ቢ ስቶሬጅ፣ ሲ ሪትሪቫል፣ ኤን ዲ ደግሞ ዲኬይ ይለናል ማለት ነው። ፖዝ እያደረጋችሁ መስራት ትችላላችሁ። ጥያቄውን መልሱን ከማየታችሁ በፊት ፖዝ አድርጋችሁ ብትሞክሩ አሪፍ ነው። እኔ ግን ከሰዓት አንጻር ቶሎ ለማለት እሞክራለሁ ማለት ነው። መልሱ የሚሆነው ዲኬ የሚለው ነው ማለት ነው የሚሆነው። ይሄ ፕሮሰስ ውስጥ ሚሞሪ ፕሮሰስ ውስጥ ኢንቮልቭ የሚሆን አይሆንም ማለት ነው። ምክንያቱም ዲኬይዝ ምንድነው? ስለ ፎርጌቲንግ ነው የሚያወራው፣ ስለ መርሳት እንጂ ስለ ሚሞሪ አይደለም የሚያወራው ማለት ነው። ኢትስ ናት አባውት ፕሮሰስ ኦፍ ሚሞሪ ኢትስ አባውት ፎርጌቲንግ የሚል ይሆናል ማለት ነው። እና ኢንኮዲንግ የሚለውን ብናየው ለምሳሌ ኢንኮዲንግ ኢዝ ትራንስፎርሚንግ ኦፍ ኢንፎርሜሽን ቱ ስቶረብል ፎርማት አይደለ? ወደ ስቶር ወደሚሆን ፎርማት ያገኘነውን ስቲሙለስ ያገኘነውን ዲቴክት ያደረግነውን ነገር ወደ ስቶር ወደሚሆን ፎርም የመቀየር ሂደት ነው ኢንኮዲንግ የሚባለው። ስቶሬጅ ደግሞ የሚባለው ሪቴን ማድረግ ነው። በቃ አይደለ? የሆነን ኢንፎርሜሽን ማቆየት፣ ማስቀመጥ፣ ሪቴን ስለማድረግ ነው የሚያወራው ስቶሬጅ የሚለው። ሲ ደግሞ ሪትሪቫል የሚለው ደግሞ ሪትሪቫል ማለት አክሰሲንግ ስቶርድ ኢንፎርሜሽን፣ በቃ ድጋሚ መጠቀም መቻል፣ አስታውሶ ስቶር የተደረገውን ኢንፎርሜሽን መጠቀም መቻል የሚለውን ሀሳብ ነው የሚነግረን። ሶ ዲኬ የሚለው የሚሞሪ ፕሮሰስ ሳይሆን የፎርጌቲንግ አንድ አካል ይሆናል። ሶ ዲ ይሆናል መልሱ ማለት ነው። ሁለተኛ ደግሞ አኮርዲንግ ቱ ዘ ስቴጅ ሞዴል ኦፍ ሚሞሪ ዊች ስቴጅ ኢዝ ሪስፖንሲብል ፎር ብሪፍሊ ሆልዲንግ ሴንሰሪ ኢንፎርሜሽን ነው የሚለን የሚሆነው። ኤ ሎንግ ተርም ሚሞሪ፣ ቢ ሾርት ተርም ሚሞሪ፣ ሲ ሴንሰሪ ሚሞሪ ኤንድ ዲ ወርኪንግ ሚሞሪ ነው የሚለው ጥያቄው። እና ቀጥታ ወደ መልሱ ስንሄድ መልሱ ሲ ነው፣ ሴንሰሪ ሚሞሪ የሚለው ይሆናል ማለት ነው። ቢኮዝ ሴንሰሪ ሚሞሪ ምንድነው? ፈርስት ስቴት ኦፍ ሚሞሪ ነው። መጀመሪያ ፈርስት ስቴጅ ኦፍ ሚሞሪ ነው ማለት ነው። እና መጀመሪያ ሚሞሪ የሚልበት ቦታ ነው ይሄ ሴንሰሪ ሚሞሪ የሚባለው ማለት ነው። እና ሎንግ ተርም ሚሞሪ ብሪፍሊ አይደለም ሆልድ የሚያደርግልን፣ ለሾርት ፔሪዮድ ሳይሆን ፐርማነንት ስቶሬጅ ኦፍ እንደሆነ አይተናል አይደለ? ቲቶሪያሉን በምንማርበት ጊዜ ሎንግ ተርም ሚሞሪ ፐርማነንት ስቶሬጅ እንደሆነ አይተናል ማለት ነው። ሾርት ተርም ሚሞሪ ደግሞ ብሪፍሊ ሳይሆን ከሎንግ ተርም ሚሞሪ ያነሰ ሆኖ ግን ለረጅም ጊዜ ከሴንሰሪ ሚሞሪ አንጻር ለረጅም ጊዜ የሚይዝልን ቦታ ነው የሾርት ተርም ሚሞሪ የሚባለው የሚሆነው ማለት ነው። እና ዲ ደግሞ ወርኪንግ ሚሞሪ ነው የሚለው ፈርስት አይደለም ሌተር ስቴጅ ነው ይሄኛው። ወርኪንግ ሚሞሪ የሚባለው ከሴንሰሪ ሚሞሪ ቀጥሎ ያለ ስቴጅ ነው እንጂ ፈርስት አይደለም። እና ዘፈርስት የሚባለው ሪስፖንሲብል የሚባለው የሚሞሪ ታይፕ ሴንሰሪ ሚሞሪ ነው። ሆልድ የሚያደርግልን ለአጭር ጊዜ ብሪፍሊ ብቻ ሆልድ የሚያደርግልን ሴንሰሪ ሚሞሪ ነው። ከዛ አቴንሽን ስንሰጥ ወደ ሾርት ተርም ሚሞሪ ያልፋል። ከዛ ቀስ እያለ ኢንኮድ እያደረግን ወደ ሎንግ ተርም ሚሞሪ እያለፈ ለረጅም ጊዜ የሆነ ነገር የሚቆይበትን ሁኔታ ነው የሚያሳየን። ሰው ሴንሰሪ ሚሞሪ ብሪፍሊ ሆልድ ያደርግልናል ማለት ነው ሴንሰሪ ኢንፎርሜሽናችንን። ሶስተኛው ደግሞ which one of the following is characteristics of short term memory ነው የሚለን። A it holds information for lifetime, B it has limited capacity and lasts for about 15 to 30 seconds, C it has unlimited capacity and D it processes sensory information immediately ይለናል ማለት ነው። ወደ መልሱ ስንሄድ መልሱ የሚሆነው የሾርት ተርም ካራክተሪስቲክስ ምንድነው? ሊሚትድ ካፓሲቲ ነው፣ ለተወሰነ ጊዜ ነው የሚያቆይልን የሚለው ነው የሚሆነው ማለት ነው። እና ከ15 እስከ 30 ሰከንድ ሊይዝልን ይችላል ማለት ነው የሆነን ኢንፎርሜሽን። እና
ኢንኮድ ስናደርገው ወደ ሎንግ ተርም ሜሞሪ ሊሄድ ይችላል። ነገር ግን ሾርት ተርም ሜሞሪ ሊሚትድ ካፓሲቲ ያለው ከ15 እስከ 30 ሰከንድ የሆነ ነገር ሊይዝልን የሆነ ኢንፎርሜሽን ሊይዝልን የሚችል ስፔስ ነው ማለት ነው። እና ይሄን ብናይ አሁን ኢት ሃዝ ኢንፎርሜሽን ኢት ሆልድስ ኢንፎርሜሽን ፎር ላይፍ ታይም። ይሄኛው ስለምንድን ነው የሚያወራልን? ስለ ሎንግ ተርም ሜሞሪ ነው እያወራ ያለው ማለት ነው። ይሄ ስለ ሎንግ ተርም ሜሞሪ ነው የሚያወራው። ሲም ብታዩ አንሊሚትድ ካፓሲቲ ያለው የሚለውም ስለ ሎንግ ተርም ሜሞሪ ነው የሚያወራው፣ ስለ ሾርት ተርም ሜሞሪ አይደለም። ኢት ፕሮሰስ ሴንሰሪ ኢንፎርሜሽን ኢሚዲየትሊ የሚለው ይሄ ደግሞ ምንድነው? ስለ ሴንሰሪ ሜሞሪ ነው የሚያወራው እንጂ ስለ ሾርት ተርም ሜሞሪ አይደለም የሚያወራው ማለት ነው። ዲ ስለ ሴንሰሪ ሜሞሪ ነው የሚያወራው። ሶ ቢ ትክክለኛው መልስ ይሆናል ማለት ነው። አራተኛ ደግሞ which of the following best describes long term memory የሚል ይሆናል ማለት ነው። እና ይሄ ኢንፎርሜሽን that is lost due to decay, be information held temporary and subject to forgetting, c a limitless store of information that can last a lifetime, d a system that deals with immediate sensory inputs የሚል ነው ጥያቄዎቹ። ፖዝ እያደረጋችሁ መስራታችሁ እንዳትረሱ። መጀመሪያ መልሱን ከማየታችሁ በፊት ግን እኔ አጠር ለማድረግ ያህል ጊዜውን ቶሎ የምሰራው ይሆናል እና መልሱ የዚህኛው መልስ የሚሆነው የሎንግ ተርም ሜሞሪ ዲስክራይብ የሚያደርገው ከምርጫዎች ውስጥ ቤተር ዲስክራይብ የሚያደርገው ሊሚትለስ ስቶር ኦፍ ኢንፎርሜሽን ዛት ካን ላስት ላይፍ ታይም የሚለው ይሆናል ማለት ነው። ሎንግ ተርም ሜሞሪ ፐርማነንት ስቴጅ ኦፍ ሜሞሪ ነው የምንለው፣ ወይም በጣም ረዥም ጊዜ ከልጅነታችን ጀምሮ ያሉትን ነገሮች የምናስታውስ ይሆናል አይደለም። በጣም ልጆች ሆነን ያሉትን ሜሞሪዎች አንረሳም አይደለም። ስለዛ በሎንግ ተርም ሜሞሪ ምክንያት ነው፣ ፐርማነንት ስቶሬጅ ስለሆነ ማለት ነው። ስለዛ ነው የሚያወራልን። ስለዚህ ሲ ነው የሚሆነው ማለት ነው ትክክለኛው መልስ። የመጀመሪያው ኤን ብናየው ለምሳሌ ኢንፎርሜሽን ዛት ኢዝ ሎስት ቱ ዲኬይ የሚለው ስለ ሾርት ተርም ሜሞሪ ነው የሚያወራው። ቢ ኢንፎርሜሽን ሄልድ ቴምፖራሪ ኤንድ ሳብጀክት ቱ ፎርጌቲንግ የሚለውም ስለ ሾርት ተርም ሜሞሪ የሚያወራ ነው። ዲ ሲስተም ዛት ዲልስ ዊዝ ኢሚዲየት ሴንሰሪ ኢንፑት የሚለው ይሄ ስለ ሴንሰሪ ሜሞሪ የሚያወራ ነው ማለት ነው የሚሆነው። ሰው ሲ ትክክለኛው መልስ ይሆናል ማለት ነው ስለ ሎንግ ተርም ሜሞሪ። አምስተኛው ፕሮሰስ ኦፍ ሪትሪቫል ሪፈርስ ቱ ኢንኮዲንግ ኢንፎርሜሽን ኢንቱ ሜሞሪ፣ ቢ ስቶሪንግ ኢንፎርሜሽን ፎር ፊውቸር ዩዝ፣ ሲ ብሪንጊንግ ኢንፎርሜሽን ቱ ማይንድ ፍሮም ስቶሬጅ፣ ኤንድ ዲ ፎርጌቲንግ ፕሪቪየስ ለርንድ ማቴሪያል የሚል ይሆናል ማለት ነው። ሪትሪቫል እንትን የሚለው የትኛውን ሪፈር የሚያደርገው ምርጫ ነው የሚለን። ሶ መልሱ ብሪንጊንግ ኢንፎርሜሽን ቱ ማይንድ ፍሮም ስቶሬጅ የሚለው ይሆናል ማለት ነው። ሜቢ ከሎንግ ተርም ሜሞሪ ሊሆን ይችላል ወደ ሾርት ተርም ሜሞሪ ምን ማድረግ ሪትሪቭ ማድረግ፣ ወይም ከሌሎች እንትኖች ስቶሬጆች ሪትሪቭ አድርገን ለመጠቀም ለዩዝ እንትን እንዲሆን ኢሚዲየት ዩዝ እንድናደርግ እንድንጠቀም የሚያደርገን ፕሮሰስ ነው ይሄ ሪትሪቫል የሚባለው ማለት ነው። እና ይሄ ኢንኮዲንግ ኢንፎርሜሽን ኢንቱ ሜሞሪ የሚለው ይሄ ሪትሪቫል ሳይሆን ስለ ኢንኮዲንግ የሚያወራ ነው። ኢንኮድ ስለመደረግ የሚያወራ ነው። ትራንስፎርሚንግ ኢንፎርሜሽን ኢንቱ ስቶሬጀብል ፎርም የሚለውን የሚነግረን ነው ማለት ነው። ቢ ደግሞ ስቶሪንግ ኢንፎርሜሽን ቱ ፊውቸር ዩዝ የሚለው ሪቴኒንግ ስለ ሪቴኒንግ ፕሮሰስ ነው የሚያወራልን የሚሆነው ማለት ነው። ሶ ሲ ትክክለኛው መልስ ይሆናል። ዲ ደግሞ ፎርጌቲንግ ፕሪቪየስሊ ለርንድ ማቴሪያል የሚለው ስለ ፎርጌቲንግ ነው እያወራልን ያለው። ስለዚህ የምንፈልገው ቤተር መልስ ያለው ሲ ላይ ይሆናል። ሶ ብሪንጊንግ ኢንፎርሜሽን ቱ ማይንድ ፍሮም ስቶሬጅ፣ ስቶር ከተደረገበት ቦታ ወደ ማይንዳችን አምጥተን መጠቀም እንድንችል የሚያደርገን ነው ማለት ነው። ስድስተኛው ደግሞ which one of the following best defines the concept of decay in relation to memory ነው የሚለን። A failure to retrieve information from memory, B the gradual fading of memory over time, C the interference of new information with old information, D the emotion blocking of memory ነው የሚለን። ስለ ዲኬይ ቲዮሪ ኢንፎርሜሽን በጊዜ ሂደት እንዴት ዲኬይ እንደሚያደርግ ነው፣ ናት ዩዚንግ ካልተጠቀም ነው እንዴት ፌድ እንደሚያደርግ የሚነግረን ነው ማለት ነው። ሶ ትክክለኛው መልስ የሚሆነው ዘ ግራጁዋል ፌዲንግ ኦፍ ሚሞሪ ኦቨር ታይም የሚለው ይሆናል ማለት ነው። ስድስተኛ ዘ ግራጁዋል ፌድ ኦፍ ሚሞሪ ነው የሚሆነው። ይህን ብናይ ዘ ፌሪየር ቱ ሪትሪቫል ኢንፎርሜሽን ፍሮም ሚሞሪ የሚለው ይሄ ስለ ሪትሪቫል የሚያወራ ነው። ስለ ሪትሪቭ አድርጎ ስለ መጠቀም የሚያወራ ነው። ትክክለኛው መልስ አይሆንም፣ ስለ ዲኬይ አያብራራልንም ማለት ነው። ሲን ደግሞ ብናየው ዘ ኢንተርፊረንስ ኦፍ ኒው ኢንፎርሜሽን ዊዝ ኦልድ ኢንፎርሜሽን የሚባለው ሁለት ኢንፎርሜሽኖች አሉ። ያ ስለ ኢንተርፊረንስ የሚያወራ ነው። አንዱ በአንዱ ላይ ኢንተርፊር አድርጎ
ፎርጌት እንድናደርግ የሚሆንበትን ፕሮሰስ የሚያወራልን እንጂ ስለ ዲኬይ የሚያወራልን አይደለም ማለት ነው። ዲ ደግሞ የሚለን ስለ ኢሞሽን ብሎኪንግ ኦፍ ሚሞሪ ኢሞሽናል ብሎኪንግ ኦፍ ሚሞሪ ነው የሚለን። ይሄ ደግሞ ሪፕሬሽን የሚባል ሌላ ፕሮሰስ ነው የሚያሳየን እንጂ ኢሞሽናል ብሎኪንግ ኦፍ ሚሞሪ የሚለው ዲኬይን አያሳየንም። ሪፕሬሽን የሚባልን ሌላ ፕሮሰስ የሚያሳየን ነው ማለት ነው። ሶ ቢ ትክክለኛው መልስ ይሆናል። ሰባተኛ ደግሞ ኢንተርፌረንስ ቲዮሪ ኦፍ ፎርጌቲንግ ሰጀስት ዛት ፎርጌቲንግ ኢዝ ፕራይመሪሊ ኮዝድ ባይ ኤ ኢናቢሊቲ ቱ ኢንኮድ ኢንፎርሜሽን፣ ቢ ዘ ኦቨርዌልሚንግ አማውንት ኦፍ ኢንፎርሜሽን ኢን ሚሞሪ፣ ሲ ኮንፍሊክቲንግ ኢንፎርሜሽን ኢንተርፌሪንግ ዊዝ ሚሞሪ ሪትሪቫል፣ ኤንድ ዲ ዘ ፊዚካል ዳሜጅ ቱ ብሬን። የትኛው ነው ስለ ኢንተርፌረንስ ቲዮሪ ኦፍ ፎርጌቲንግ ሰጀስት የሚያደርገው ፕራይመሪ ኮዙ ነው ብሎ የሚያወራልን የትኛው አማራጭ ነው የሚለው ከአራቱ ትክክለኛው መልስ ሲ ይሆናል ማለት ነው። ኮንፍሊክቲንግ ኢንፎርሜሽን ኢንተርፌሪንግ ዊዝ ሚሞሪያል ሪትሪቫል የሚለው ትክክለኛው መልስ ነው የሚሆነው ማለት ነው። እና ኤ ዘ ኢናቢሊቲ ቱ ኢንኮድ ኢንፎርሜሽን የሚለው ስለ ኢንኮዲንግ ነው የሚያወራው፣ ስለዚህ ስለ ኢንተርፌረንስ ቲዮሪ አይደለም የሚያወራው። ኢናቢሊቲ ቱ ኢንኮድ የሚለው ስለ ኢንኮዲንግ ነው የሚያወራው። ይሄ ደግሞ ስለ ኢንተርፌረንስ ቲዮሪ አንዱ ኢንፎርሜሽን በሌላው ኢንፎርሜሽን እንትን ገብቶ ሚሞሪ እና ሪትሪቨር ላይ ኢንፍሉዌንስ የሚያደርግበትን ሁኔታ ነው እየጠየቀን ያለው እንጂ ስለ ኢንኮዲንግ እየጠየቀን አይደለም። ሶ ኤ አይሆንም ማለት ነው። ቢ ደግሞ ምንድነው የሚለን ዘ ኦቨርዌልሚንግ አማውንት ኦፍ ኢንፎርሜሽን ኢን ሚሞሪ ነው የሚለው። ይሄ ደግሞ ስለ ኦቨርሎድ ነው ሚሞሪ ኦቨርሎድ እንጂ የሚያወራለን ስለ ኢንተርፌረንስ ቲዮሪ አይደለም የሚያወራለን። ሶ ይሄኛውም ትክክለኛው መልስ አይሆንም። ስለዚህ ሲ ትክክለኛው መልስ ነው። ዲ ደግሞ የሚያወራልን ዘ ፊዚካል ዳሜጅ ቱ ብሬን ሴል የሚል ይሆናል። ይሄ ደግሞ ባዮሎጂካል ፋክተር ስለ ብሬን ዳሜጅ ስለ ብሬን ሴል ዳሜጆች ነው እንጂ እያወራለን ያለው ስለ ኢንተርፌረንስ ቲዮሪ እያወራለን ስላልሆነ ሲ ትክክለኛው መልስ ሆኖ የምናልፍ ይሆናል ይህንም ጥያቄ ማለት ነው። እና ስምንተኛ ደግሞ which one of the following is example of recognition as method of retrieval የሚል ይሆናል ማለት ነው። እና A recalling a list of names from memory, B identifying a face in crowd, C relearning information faster than when initially learned, D remembering a phone number after a few seconds። የትኛው ነው ስለ ሪትሪቫል እንትን በደንብ ኤግዛምፕል ሆኖ የሚያወራው የሚለው ነው እንትን የሚላል ማለት ነው። እና ትክክለኛው መልስ የሚሆነው የዚህ ቢ የሚለው ይሆናል ማለት ነው። አይደንቲፋይንግ ፌስ ኢን ክራውድ በብዙ ሰዎች መካከል የሆነን ፌስ ማስታወስ ማወቅ ማለት ነው። እና ይሄ ነው የሚሆነው ትክክለኛው መልስ። ኤን ብናየው ለምሳሌ ሪኮሊንግ ሊስት ኔምስ ፍሮም ሚሞሪ የሚለው ስለ ሪኮል ነው የሚያወራው እንጂ ስለ ሪትሪቫል አያወራም ማለት ነው። ሶ ስለ ሪኮሊንግ አይደለም የተጠየቀው፣ ስለዚህ ኤ አይሆንም ማለት ነው። ቢ ትክክለኛው መልስ እንደሆነ አይተናል። አይደንቲፋይንግ ፌስ ኢን ክራውድ የሚለው ስለ ሪትሪቫል እንደሚያወራ አይተናል። ሲን ደግሞ ስናየው ሲ ደግሞ ሪለርኒንግ ኢንፎርሜሽን ፋስተር ዛን ወይን ኢኒሻሊ ለርንድ የሚለው ነው የሚሆነው ማለት ነው። ይሄ ደግሞ ስለምንድን ነው ያለው? ስለ ሪለርኒንግ ነው እያወራልን ያልነው እንጂ ስለ ሪትሪቫል እያወራልን አይደለም። ይሄኛውም ትክክል አይደለም ማለት ነው፣ ይሄኛውም መልስ ማለት ነው። ዲ ደግሞ ሪሜምበሪንግ ፎን ነምበር አፍተር ፊው ሰከንድ የሚባለው ትክክለኛው መልስ አይሆንም ማለት ነው። ሪሜምበሪንግ የፎን ኮል አፍተር ፊው ሰከንድ የሚለውም ትክክለኛው መልስ አይሆንም። ሶ ቢ አይደንቲፋይንግ ፌስ ኢን ክራውድ የሚለው ትክክለኛው መልስ ነው ማለት ነው። እና ዘጠነኛን ስናይ አኮርዲንግ ቱ አትኪንሰን ኤንድ ሺፍ ሞዴል which state is responsible for holding information for a brief period before it either forgotten or moved to short term memory ይለናል ማለት ነው። ይሄኛው ደግሞ መልሱ የሚሆነው ቀጥታ ሴንሰሪ ሜሞሪ ነው። ለብሪፍ ፔሪድ ቀድመም አይተነዋል አይደለ? ከመረሳቱ ፎርጋት ከመደረጉ ወይም ወደ ሾርት ተርም ሜሞሪ ከመተላለፉ በፊት ለሚቆየው ለብሪፍ ለአጭር ጊዜ የሚቆየው የቱ ጋ ነው የሚለን ሴንሰሪ ሜሞሪ ነው የሚሆነው ማለት ነው። እና ሴንሰሪ ሜሞሪ ላይ ነው የሚሆነው እንደዚህ ብሪፍ ፔሪድ ላይ የሚቆየው። ቢ ሎንግ ተርም ሜሞሪ ይላል። አንድ ኢንፎርሜሽን እዚህ ከገባ ለላይፍ ሎንግ ሊቆይ ይችላል። በጣም ፐርማነንት ለሆነ ጊዜ ነው የሚቆየው። በጣም ፐርማነንት ነው ማለት ነው። ብሪፍ ፔሪየድ ብቻ አይቆይም ማለት ነው። እና ወርኪንግ ሜሞሪም ደግሞ ይሄም
ለረጅም ጊዜ እንትን እስከሚል ድረስ ከሴንሰሪ ሚሞሪ አንጻር ረዘም ላለ ጊዜ የሚቆይበት ቦታ ነው። ከሴንሰሪ ሚሞሪ አንጻር ሰው ለብሪፍ ፔሪድ የሚቆይበት ሴንሰሪ ሚሞሪ ነው። ሰው ወርኪንግ አይሆንም። ሾርት ተርም ሚሞሪም ከዚህ የተሻለ ነው እንጂ ለብሪፍ ፔሪድ አይደለም ማለት ነው የሚሆነው። ሊሚትድ ቢሆንም ሊሚትድ ስቶሬጅ ቢሆንም ከሴንሰሪ ሚሞሪ አንጻር የተሻለ ጊዜ ይቆያል። ሶ ይህ ነው ትክክለኛው መልስ የሚሆነው ማለት ነው። አስረኛው ደግሞ which of the following is a way to improve ሚሞሪን ኢምፕሩቭ የማድረጊያ ወይ የትኛው ነው የሚለን? ኤ increase the amount of interference, ቢ focus on irrelevant information, ሲ make information meaningful and use association, ዲ avoid practice and repetition ነው የሚለን። ይህም በጣም ቀላል ነው። ሲ ነው make information meaningful and use association። አሶሲዬሽንን በመጠቀም ከሆነ ወርድ ጋር ወይም ከሆነ ከምናውቀው ነገር ጋር አሶሺየት በማድረግ ያን ወርድ ለመያዝ መሞከር ይሄ ቤተር ሚሞሪ ቤተር እንዲሆን ያደርገዋል። ኦር ሚኒንግፉል ከሆነ ነገር ጋር አሶሲየት አድርገን ለኛ መያዝ ይሄ ኢምፕሩቭ እንዲሆን ያደርገዋል። ሌሎችም በአንጻር ስናያቸው ኢንክሪዝ አማውንት ኦፍ ኢንተርፌረንስ የሚለው ኢንተርፌረንስ እንትን ከሆነ ወደ ፈርጌቲንግ እንጂ ወደ ሚሞሪ አይሄድልንም ማለት ነው። ሶ ይሄ ኮንትሮቨርስ ነው የሚያደርገው ያኛውን የምንፈልገውን እንትን ሶ ኤ አይሆንም ማለት ነው። ፎከስ ኦን ኢሬሌቫንት ቲንግም የማይጠቅሙ ነገሮች ላይ ፎከስ ማድረግ ሚሞሪን ቤተር አያደርግልንም፣ ምንም የሚጠቅመን አይሆንም ማለት ነው። ዲ ደግሞ አቮይድ ፕራክቲስ ኤንድ ሪፒቴሽን የሚለው ነው የሚሆነው። ፕራክቲስ እንደውም ቤተር ሚሞሪ እንዲኖረን ነው የሚያደርገው፣ በደንብ እንድንይዘው ሪቴን እንድናደርገው ሪፒት በማድረግ እንትን እንደምንል ቲዮሪው ላይ በደንብ ያየ ነው ይመስለኛል። እና ትክክለኛው መልስ ሲ ይሆናል ማለት ነው የሚሆነው። ሜኪንግ ኢንፎርሜሽን ሚኒንግፉል ኤንድ ዩዝ አሶሲዬሽን የሚለው ትክክለኛው መልስ ነው ማለት ነው የሚሆነው። 11ኛ ደግሞ ዋት ኢዝ ዘ ሜን ካራክተሪስቲክስ ኦፍ ሴንሰሪ ሚሞሪ፣ የሴንሰሪ ሚሞሪ ሜን የሆነው ዋና ካራክተሪስቲክስ የትኛው ነው የሚለን? ኤ ኢት ሆልድስ ኢንፎርሜሽን ፎር ሎንግ period of time, B it briefly holds sensory information, C it stores information indefinitely, D it is actively involved in problem solving ይለናል ማለት ነው። ይሄኛው ቀላል ጥያቄ ነው የሚሆነው። ሴንሰሪ ሚሞሪ ጋር ቅድምም በደንብ ስላየ ነው ይሄን በተደጋጋሚ የመጣ ጥያቄ ነው። ብሪፍሊ ሆልድ የሚያደርግልን ይሆናል ማለት ነው። ሴንሰሪ ኢንፎርሜሽኖች ለሾርት ፒሪድ ኦፍ ታይም ስቶር የሚያደርግልን ሆልድ የሚያደርግልን ሴንሰሪ ሚሞሪ ነው ማለት ነው። በአንጻሩ ይሄን ብናይ ለሎንግ ፔሪድ ኦፍ ታይም የሚለው ስለ ፐርማነንት ሚሞሪ ወይም ሎንግ ተርም ሚሞሪ የሚያወራልን ነው የሚሆነው። ኢት ስቶርስ ኢንፎርሜሽን ኢንዴፊኒትሊ የሚለው ይህም ስለ ፐርማነንት ሚሞሪ ነው እያወራልን ያለው። ዲ ደግሞ ኢት ኢዝ አክቲቭሊ ኢንቮልቪንግ ፕሮብለም ሶልቪንግ የሚለው ሴንሰሪ ሚሞሪ ጋር አይገናኝም ማለት ነው። ሶ ትክክለኛው መልስ ቢ ይሆናል ማለት ነው የሚሆነው። እና 12ኛ ኢን ዘ ኮንቴክስት ኦፍ ፎርጌቲንግ ኮንቴክስት ዊች ኦፍ ዘ ፎሎዊንግ ኢዝ ቤስት ዲስክራይብ ሪፕሬሽን፣ ሪፕሬሽንን ቤስትሊ ዲስክራይብ የሚያደርገው የትኛው ነው የሚለው ማለት ነው። እና ሪፕሬሽን ምን እንደሆነ አይተናል አይደል ከዚህ በፊት። አንኮንሺየስ ብሎኬጅ ነው። ይሄ ደግሞ አንኮንሺየስ ብሎኬጅ ኦፍ አንአክሴፕታብል ቶቶችን ፊሊንጎችን በቃ ሪፕሬስ አድርገን ለመርሳት የምንሞክርበት ፕሮሰስ ነው ማለት ነው ይሄ ሪፕሬሽን የሚባለው። እና ቤስትሊ ዲስክራይብ የሚያደርገው የቱ ነው? ኤ ዘ forgetting of material due to lack of rehearsal, B the active blocking of memory due to emotional trauma, C the forgetting of information due to decay over time, and D the interference of new information with old information ነው የሚለው ማለት ነው። እና ይህም ቀላል ይመስለኛል መልሱ ቀጥታ አክቲቭ ብሎኪንግ ኦፍ ሜሞሪ ዲው ቱ ኢሞሽናል ትራውማ ነው። በኢሞሽናል እኛ ማንፈልገውን ነገር ሀዘን የሚፈጥርብንን ነገር መርሳት የምንፈልገውን ነገር ፎርጌት ለማድረግ የምንሞክርበት ፕሮሰስን ነው የሚያሳየን ሪፕሬሽን የሚባለው ፕሮሰስ ማለት ነው። ሶ በኢሞሽናል ትራውማ ምክንያት የመጣን ሳድ የሚያደርገን ነገር ለመርሳት የምንሞክርበት ብሎክ የምናደርግበት ፕሮሰስ ነው ሪፕሬሽን። ሶ ቢ ኢዝ ዘ ኮሬክት አንሰር። ኤንድ ኤ ደግሞ ምንድነው የሚለን? ዘ ፎርጌቲንግ ኦፍ ማቴሪያል ዲው ቱ ላክ ኦፍ ሪሃርሳል የሚለው ይሄ ስለ ዲኬይ ነው እያወራ ያለው እንጂ ስለ ሪፕሬሽን እያወራ አይደለም ያለው። ሶ እናልፈዋለን። ሲም ደግሞ ዘ ፎርጌቲንግ ኦፍ ኢንፎርሜሽን ዲው ቱ ዲኬይ ኦቨር ታይም፣ ይሄኛውም ስለ ዲኬይ ነው የሚያወራው፣ እናልፈዋለን ማለት ነው። ሪፕሬሽን አይደለም። ዲም ዘ ኢንተርፌረንስ ኦፍ ኒው ኢንፎርሜሽን ዊዝ ኦልድ ኢንፎርሜሽን ነው የሚለው። ይሄኛው የሚያወራው ደግሞ ስለ ኢንተርፌረንስ እንጂ ስለ ሪፕሬሽን ስላልሆነ ይሄንም ትክክለኛው መልስ አይሆንም፣ እናልፈዋለን። የሚለውን ቢ የሚለውን ምርጫችንን ቢን አድርገን እንወስዳለን መልሳችንን ማለት ነው የሚሆነው ማለት ነውና
ለዛሬ እስከዚህ ድረስ ያሉትን ጥያቄዎች ከሰራን የሚበቃ ይመስለኛል። በሚቀጥሉት ቪዲዮዎች ደግሞ በደንብ አድርገን ሌሎችንም ጥያቄዎች አብራርተን የምንሰራ ነው የሚሆነው ማለት ነው። እስካሁን ያሉት ግልጽ ሊሆኑላችሁ ይመስለኛል። በሚቀጥለው ቪዲዮ እስከምንገናኝ ድረስ አሪፍ ጊዜ ይሁንላችሁ። እንደተለመደው ሰብስክራይብ፣ ላይክ፣ ሼር እንዳይረሳ ማለት ነው። አብራችሁኝ ስለቆያችሁ በድጋሚ አመሰግናለሁ። ይመቻችሁ።